ሰላም በቀጣዩ ቪዲዮ ተመልሻለሁ። በዚህ ቪዲዮ ደግሞ ሁለተኛውን እንዴት በሞባይል አፕሊኬሽን በመጠቀም ውጤታቸውን ማየት ይችላሉ የሚለውን ነው የምናየው ማለት ነው። እሺ ያው ቪዲዮውን ከመጀመራችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሌሎችም ደግሞ መድረስ እንዲችል ላይክ እና ሼር እንዳይረሳ ማለት ነው። ወደ ቪዲዮ እንገባለን። በመጀመሪያ ቪዲዮ እንዴት ስልካቸውን እና ላፕቶፕ ወይ ደግሞ ዴስክቶፕ ሊሆን ይችላል እሱን ተጠቅመው ብሮዘር ላይ እንዴት ውጤታቸውን ማየት ይችላሉ የሚለውን አይተናል። አሁን ደግሞ ስልካቸውን ብቻ ተጠቅመው ሞባይል አፕሊኬሽን አለ፣ እሱን አውርደው እንዴት አይነት በምን ወይ ተማሪ ውጤቱን ማየት ይችላል የሚለውን እናያለን ማለት ነው። ወደ ስልካችን ስንሄድ ቴሌግራም ላይ የአፕሊኬሽኑን ፋይል አስቀምጠንላችኋል። ከለሜዳ ቴክኖሎጂስ የሚል ቴሌግራም ቻናል ላይ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱ ጋር ይቺ ሚስትሪ ኤግዛም ሪዛልት የምትለዋን አፕሊኬሽን ታወርዷታላችሁ። እሷን ስትጫኗት ኢንስቶል ወደምታደርጉበት ፔጅ ይወስዳችኋል። እዚች ጋር ኢንስቶል ትሉታላችሁ። አፕ ኢንስቶል ካላችሁ በኋላ ኦፕን ትሉታላችሁ። ይህን የሚመስል አፕሊኬሽን ታገኛላችሁ። እዚህ አፕሊኬሽን ላይ ልክ እዛኛው ላይ ዶሜኖቹ እንዳሉ ኤ.ሚኒስትሪ.ኢቲ፣ አፋር.ሚኒስትሪ.ኢቲ፣ ሀረሪ.ሚኒስትሪ.ኢቲ የሚለውን እየነካን እንዳየ ነው አይደለም። እዚህ ጋር ሪጅናችሁ መምረጥ ብቻ ነው የሚጠበቅባችሁ። ሪጅን ትመርጣላችሁ። ለምሳሌ አሁንም የአዲስ አበባ እና የሀረር ነው ማሳያችሁ። ኦልሬዲ የተለቀቁት እነሱ ስለሆኑ ማለት ነው። የአዲስ አበባ ላይ ትመጣላችሁ። አዲስ አበባ የሚለውን ትጫናላችሁ። ከዛ አዲስ አበባ ላይ ዘንድሮ ግሬድ 8ም ግሬድ 6 ሚኒስትሪ ወስደዋል። ስለዚህ የተለቀቀው የግሬድ 8 ስለሆነ ግሬድ 8ን አይተን ነው የምንሞክረው ማለት ነው። ግሬድ 8 ትላላችሁ። ሬጅስትሬሽን ነምበር እዚህ ጋር ደግሞ ታስገባላችሁ። ሬጅስትሬሽን ነምበራችን ለምሳሌ አዲስ አበባ ላይ ቅድም ያየንበት ማለት በፊተኛው ቪዲዮ ባየንበት እንቀጥላለን። 0077918 ሬጅስትሬሽን ነምበራችን ነው። እዚህኛው ላይ ደግሞ ስሙን እናስገባለን ማለት ነው። ሰርች ስትሉት ተማሪው ካለ በዚህ ሬጅስትሬሽን ነምበር መሰረት አሁን ሬጅስትሬሽን ነምበር ወይ ፈርስት ኔም ተሳስተናል። 0077918 ዛኪር ሳይሆን ያብስር አይደል? ዛኪር የሀረር ነው ተሳስቼ ያስገባሁት። ስለዚህ በዚህ መሰረት አፕሊኬሽናችሁ ላይ የተማሪ ኢንፎርሜሽን ይመጣል። የአብስራ ታደለ ብሩ ይላል። ኢንፎርሜሽኖቹ አሉ። እዚህ ጋር ስታተሱ አልፏል ይላል። ከዛ ደግሞ ከስር ሰብጀክት ኢንፎርሜሽናችን አለ። እዚህ ጋር የምታዩት አማርኛ ስንት አመጣ፣ ማርኩ ቀጥታ ከተፈተነበት ማርኩ ምን ያክል ነው፣ ቶታል ደግሞ ከመቶ ምን ያክል ነው እየተባለ ለእያንዳንዱ ኮርስ ላመጣው ልክ ብሮዘር ላይ ስናየው እንደነበረው በዚህ መሰረት ኢንፎርሜሽን ታገኛላችሁ። ከታች ቶታል ድምሩ ስንት ሆነ፣ አቬሬጁ ምን ያክል ሆነ፣ ፐርሰንታይል ደግሞ ምን ያክል ሆነ። አሁን ይሄ 100 ነው። ኦልሬዲ ሁሉንም የበለጠ ተማሪ ስለሆነ 100 ነው ፐርሰንታይሉ። እንደዚህ የሆነ ኢንፎርሜሽናችን ይመጣል ማለት ነው። ስለዚህ ሞባይል አፕ ተጠቅመን ደግሞ የምናየው ሪዛልት በዚህ መሰረት ነው ማለት ነው። ሌላ ተማሪ ደግሞ ማየት እንፈልግ እዚቹ ጋር ሰርች የምትለው ጋር መልሰን ስንነካት የነበረን ኢንፎርሜሽን እዚህ ጋር ቀይረን ማየት እንችላለን ማለት ነው። አሁን ደግሞ ልክ የአዲስ አበባን ብዙ እንዳሳያችሁ ሀረር ተማሪ የሆነ ደግሞ ላሳያችሁ። ሀረር የሆነ ደግሞ ሀረር ግሬድ 8 ሬጅስትሬሽን ነምበራችን እናስገባ 0000218 የአሁኑ ዛኪር ነው። ሰርች ስትሉት ካለ ኢንፎርሜሽን ያመጣላችኋል ማለት ነው። ዛኪር በድሪ አብዱላሂ እድሜው፣ ናሽናሊቲ የመሳሰሉት እንዳለምታያቸው ኢንፎርሜሽኖች በሙሉ እዚህ ጋር ይመጣሉ ማለት ነው። ቅድም እንዳያችሁ እዛ ጋር ሪዛልት ሪሊዝድ አልተደረገም። ሪዛልት ስላችሁ ፓስፌል የሚለው ስታተሱ ማለት ነው። እሱ ስታተስ ሪሊዝ ስላልተደረገ ስታተሱ ናት ሪሊዝድ ነው። ከዛ ውጭ ያለው ግን ስንት አመጣ የሚለው ኢንፎርሜሽን ግን እዚህ ጋር ተቀምጧል ማለት ነው። አቬሬጁ ፐርሰንታይሉ ምን ያክል ነው የሚለው የሁሉም እዚህ ጋር ተቀምጧል ማለት ነው። በዚህ መሰረት ውጤት ማየት ይቻላል ማለት ነው። ይሄኛው አሁን ያሳያችሁ የአፋርን አይሚን የሀረሪ እና የአዲስ አበባ ነው። ልክ ሌሎችም ደግሞ ሌሎች ክልሎች ሪዛልት ሲለቁ ለምሳሌ የኦሮሚያ ክልል ላይ ያለ ተማሪ ቢሆን ኦሮሚያ ውጤት ቢለቀቅ ኦሮሚያ የሚለው ነው የሚነካው። ከዛ ግሬድ 8 ነው አይደለም፣ ግሬድ 8ን ይመርጣል። ከዛ እዚህ ጋር የምታያቸው የሬጅስትሬሽን ነምበር እና ፈርስት ኔምን ሞልቶ ሰርች ነው የሚለው ማለት ነው። በተመሳሳይ ሌላም ክልል ላይ ለምሳሌ
ሲዳማ ቢሆን ሲዳማም እንደዛው። እዚህ ጋር የተዘረዘሩ ክልሎች ማለት ናቸው ሲስተም የሚጠቀሙት። እዚህ ጋር የተዘረዘሩትን ክልሎች ላይ ያለ ተማሪ ውጤት ተለቀቀ በሚባልበት ታይም ይችን አፕሊኬሽን አውርዶ ክልሉን ይመርጣል። ከዛ ግሬዱን ግሬድ 8 ከሆነ ግሬድ 8 ለዘንድሮ 6 ያለን አዲስ አበባ ላይ ብቻ ነው። ከዛ ሬጅስትሬሽን ነምበሩን እና ፈርስት ኔም አስገብቶ ሰርች ማለት ነው የሚጠበቅበት ማለት ነው። ከዛ ኢንፎርሜሽኖች በሙሉ በፍጥነት ሳይዘገይ እዚህ ጋር በምታዩት መሰረት ማየት ይቻላል ማለት ነው። የአፕሊኬሽኑን ሊንክ ዲስክሪፕሽን ላይ አስቀምጣለሁኝ። ቀለሜዳ ቴክኖሎጂስ የሚለው የቴሌግራም ቻናል ላይ ስለምታገኙት እዛ ጋር አስቀምጣለሁኝ። አውርዳችሁ መጠቀምና ውጤታችሁን ማየት ትችላላችሁ ማለት ነው። ቀጣይ ደግሞ ሶስተኛው ቪዲዮ እንዴት እዛው ቴሌግራም ላይ ደግሞ ውጤታችሁን ማየት ትችላላችሁ የሚለውን እናያለን ማለት ነው።